ሰላም ሰላም ውድና ተከበራችሁ የቻናል ቤተሰቦቼ እንዴት ናችሁ? ሁላማን ሁሉ ፒስ። እኔ በጣም ደህና ነኝ። በዛሬ ቪዲዮአችን ደግሞ እንዴት አድርገን ነው ፓየር አካውንት እንዴት እንደምንከፍት ዛሬ ማስመለከታችሁና ማለት ነው። ፓየር አካውንት ምንድነው፣ ለምን ይጠቅማል የሚለውን በመጀመሪያ ላሳያችሁና አፕሊኬሽኑን ከየት እንደምናወርድ እንዲሁም አጠቃቀሙን በደንብ አሳያችኋለሁ ማለት ነው። በመጀመሪያ ቴሌጋ.አይ የምትሰሩ 1000 እና ከዛ በላይ ተከታይ ያላችሁ ቴሌግራም ቻናል ኦር ቴሌግራም ቻናል ወይም ቴሌግራም ግሩፕ ያላችሁ ሰዎች ገንዘብ እንዴት እንደምትዋጡ እዚህ ጋር አለ። ዊዝድራው ፈንድስ የሚል አለ። እሱን አንድ ጊዜ ስንነካ ወደ ታች ወረድ ስንል እዚህ ጋር እንደምትመለከቱት ያስመርጠናል ማለት ነው። ባንክ ካርድ አለ፣ ክሪፕቶ አለ፣ ባንክ ትራንስፈር ፎር ኢንዲያ አለ፣ ፓየር አለ፣ ኢዋሌት ማለት ነው። እዚህ ጋር አሁን ፓየር አካውንት የሌላችሁ ሰዎች ክሪፕቶ እያደረጋችሁ ለምሳሌ የተለያዩ ክሪፕቶ አሉ በዩኤስዲቲ ማውጣት ትችላላችሁ። ወደ ባይናንስ ኦር ባይቢት የተለያዩ ዋሌታችሁ ላይ ማስገባት ትችላላችሁ። ነገር ግን እዚህ ጋር ፓየር የሚለውን ነክታችሁ ደግሞ ሰሌክት ካረጋችሁ አካውንት ነምበር እንዴት ነው ካላችሁ እዛ ላይ ያሳያችኋለሁ። ይሄንኛው ባለፈው ቪዲዮ ለቀቁላችሁ ደግሞ አለ። እሱ ላይ ስንገባ እዚህ ጋር እንደምትመለከቱት ዊዝድራው የሚለውን ስንነካ የባለፈው ኦንላይን ስራ ላይ ወደታችሁ ወረድ ስትሉ እዚህ ጋር እንደምትመለከቱት ፓየር የሚል አለ። 0.35 ዩኤስዲቲ ሲደርሱ ማውጣት ትችላላችሁ ይላል። ፓየር አካውንት እነዚህም አሉ። የተለያዩ ኦንላይን ስራዎች ላይ ፓየር የሚል ይመጣሉ ማለት ነው። ሶ ፓየር እንዴት እንደምንከፍት በመጀመሪያ አሳያችኋለሁ ማለት ነው። ከየት እንደምናወርደውም መጨረሻ ላይ እንዴት እንደምናወርድ አሳያችኋለሁ። ዲስክሪፕሽን ላይ ሊንኩ ማለላችሁ። መጀመሪያ ፓየር ላይ እንገባለን። ሶ እዚህ ጋር ፊንገር ፕሪንት አለ፣ ፊንገር ፒን አለ። እዚህ ጋር ሴኩሪቲ ማለት ነው። ስንከፍት ይሄንን ይመስላል። የተለያዩ ክሪፕቶ ከረንሲዎችን እዚህ ላይ ማስገባት ትችላላችሁ። ትሬድ ማድረግ ትችላላችሁ። ደግሞ ደስ የሚለው ነገር ትሬድ አለ፣ ኤክስቼንጅ ማድረግ ትችላላችሁ። ለምሳሌ የተለያዩ እዚህ ጋር እንደምትመለከቱት የቢትኮይን ምናምን ወደ ዩኤስዲቲ እንዴት እንደምትቀይሩ የሚያሳያችኋል። ሂስትሪም አለ ስትዋጡ ምን ስትሉ ያለው ነገር ግን ምንም ነገር ስለሌለ እንዴት ነው ወደ ፓየር የምናስገባው ካላችሁ ደግሞ እዚህ ጋር አካውንቷን ክሊክ ስታደርጉ እዚህ ጋር ኮፒ ምትላለች። እችን አንድ ጊዜ እንነካለን። ሶ መለስ ብለን ለምሳሌ እዚህ ጋር ቴሌጋ ላይ ለምና ላሳያችሁ፣ ያው ለናንተ ያክል ነው ዝም ብዬ ላሳያችሁ። ስናረጋው ከዚህ ጋር መፈለጉትን ታስገባላችሁ ማውጣት ትችላላችሁ ማለት ነው። በዚህ መጠቀም ትችላላችሁ። አሁን ደግሞ እንዴት እንደምንከፍት በዝርዝር ማስመለከታችሁ ይላል ማለት ነው። እዚህ ጋር እንደምትመለከቱት ሎኪንግ ፎር ፓየር ይላል። ፕሌይ ስቶር ላይ አታገኙትም ለማለት ያክል ነው። አንድሮይድ ቨርዥናችን ስለማይፈቅድ፣ ነገር ግን ያወረድኩት ከክሮም ስለሆነ ክሮም ላይ ገብተን ፓየርን የምናወርደው ማለት ነው። ከዚህ ጋር አለ ፓየር የሚለውን ዶትኮም የሚል አለ። እሱን አንድ ጊዜ እንነካለን ማለት ነው። ከዚህ ጋር ክሬት አካውንትና ሎጊን የሚል አለ። ስለዚህ አዲስ ስለመጣችሁ እናንተ ክሬት አካውንት የሚለውን እንነካለን። አፕሊኬሽኑን ማውረድ ትችላላችሁ። ነገር ግን አሁን ላይ መጀመሪያ በዌብሳይቱ ነው ግዴታ መክፈት ያለብን። አለበለዚያ ግን በዌብሳይቱ ካልከፈተን አፕሊኬሽኑ ላይ እምቢ እያለ ስለሚያስቸግረን ክሬት አካውንት የሚለውን እንነካለን ማለት ነው። ሶ ከነካነው በኋላ ኢሜል አስገቡ ይልናል። ምንም ያልተከፈተበት ኢሜል አስገቡ ይላል። እሱን እናስገባለታለን ማለት ነው። ሶ ይሄን ካደረግን በኋላ ክሬት አካውንት የሚለውን እንነካለን ማለት ነው። እዚህ ጋር ቬሪፋይ የሚጠይቃችሁ አለ። እዚህ ጋር ከነካችሁ በኋላ ክሬት አካውንት እንላለን ማለት ነው። ወደ ኢሜላችን ኮድ ይላካል። ገብተን ኮፒ እናደርጋለን ማለት ነው። እዚህ ጋር እንደምትመለከቱት ፓየር ይላል። እዚች ጋር እቺን ኮፒ አድርገን እዚህ ጋር መተም ፔስት እናደርጋለን ማለት ነው።
ክሬት አካውንት እንለዋለን። ከዛ ይሄንን ስክሪንሾት ማንሳታችሁ ግን እንዳትረሱ። ምክንያቱም እዚህ ጋር አሁን እናንተ ከፈለጋችሁ ይሄንን መቀየር ትችላላችሁ። የፓየር አካውንታችሁ ነው ይሄ ማለት ነው። እዚህ ጋር ያለችው ፓየር አካውንት ኔም የሚላለ እሱን መቀየር ትችላላችሁ ከፈለጋችሁ። ሴክሬት ኮድ አለ። እነዚህ ኮዶች ያስፈልጋችኋል። ስክሪንሾት ታነሳላችሁ ማለት ነው። ለሌላ ቀን ሎጊን ለማድረግ ስለሚጠቅሟችሁ ማለት ነው። ከዛ ኔክስት እንለዋለን። ያው እኔ ሎጊን ቅድም ሳደርግ አይታችሁኛል ብዬ ነው። ከዚህ ጋር ስም ጻፉ ይላል ማለት ነው። ስማችንን እንጽፋለን። ከዛ ሀገራችን ራሱ ያስገባልን ማለት ነው። ኢትዮጵያ ውስጥ ከሆነ ኢትዮጵያ ይላል። ካላለም ደግሞ እናንተ ታስተካክሉታላችሁ። እዚህ ጋር አሁን ተከፍቶልናል ማለት ነው። እንደምትመለከቱት ይሄንን ይመስላል። እነዚህ የተለያዩ ክሪፕቶ ከረንሲ እንትን ናቸው የምናስገባባቸው ካርዶች ናቸው። ልክ እንደ ማስተር ካርድ ነው የሚመስሉት። ሁሉም እንደዚህ አይነት ናቸው ማለት ነው። ለምሳሌ ያክል ከዚህ ውስጥ ዶላር ከፈለጋችሁ ዲፖዚት የሚለውን ትነካላችሁ። ከዛ በኋላ ገብታችሁ እዛ ስንት ነው የምታስገቡት ይላችኋል። እዛ ገብታችሁ ይሄንን እዚህ ጋር ያላችሁን እዚች ጋር ያላችሁን የፓየር አካውንት ኮድ መለያ ናት። እሷን በመንካት የምፈልጉት እየገባችሁ እዛ ላይ ፓየር ላይ ወደ ፓየር አስተላልፉ የሚላችሁ ላይ በመግባት ኮፒ ፔስት እያደረጋችሁ ወደዚህ ማስተላለፍ ትችላላችሁ። ከዛ በኋላ ከዚህ ወደ ባይናንስ ወይንም ባይቢት ማዘዋወር ትችላላችሁ። ይሄን ዋሌት ተጠቀሙ የምላችሁበት ምክንያት አንደኛ በጣም ቀለል ያለና ፈጣን ዋሌት ስለሆነ ነው። ሲቀጥል ደግሞ ምንም አይነት ፓስፖርት ኦር ናሽናሊቲ የማይጠይቅ ቬሪፋይ የማይሆን ብቻ ነው። ነገር ግን የሚያስፈልጋችሁ ኢሜል ብቻ ነው። በኢሜል ብቻ ነው ቬሪፋይ የሚደረገው። እዚሁ ላይ ደግሞ ኢሜላችሁን ተጠቅማችሁ ቬሪፋይ አሁን እንደኔ ቬሪፋይ ስላደረገን ብቻ ትሬድ ማድረግ እንችላለን ማለት ነው። አሁን ለምሳሌ ባይናንስ ወይንም ባይቢት ብንገባ ቬሪፋይ ካላረጋችሁ ማድረጋችሁንም ትሬድ ማድረግ ስለማችሁሉ ማለት ነው። ይሄ ግን ያለ ፓስፖርት ወይንም ደግሞ ናሽናሊቲ ትሬድ ማድረግ ትችላላችሁ ማለት ነው። ለምሳሌ ትሬድ ሲባል ፊቸር ትሬድ አለ። ብቻ ትሬድ ማድረግ ትችላላችሁ እዚህ አፕሊኬሽን ላይ። የዛሬ ቪዲዮአችን ደግሞ ይሄንን ይመስላል። በቀጣይ ቀን ስለ ፒፓል ከፈለጋችሁ ፒፓል ብላችሁ ጻፉልኝ። የምትፈልጉትን ምን አይነት ቪዲዮ እንደሚሰራላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እርግጠኛ ነኝ ደግሞ ቪፒኤን አብሮታችሁ እንዳያችሁ ተስፋ አደርጋለሁ። በቀጣይ ሳምንት እስከምንገናኝ ባላችሁበት ቸር ቆዩልኝ። ፒስ